ሰላም ጤና ይስጥልኝ ውድና የተከበራችሁ የጊዜ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቻናል ስትከታተሉ እስከ መጨረሻው ያያችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ይህንን ቻናል ለብዙ ሰው እንዲደርስና የልብስ አይነቶችን እየመረጣችሁ የፈለጋችሁበት ሀገር የፈለጋችሁትን ዲዛይን የፈለጋችሁትን የባህል ልብስም ሆነ ሽፎን እንዲሁም ጠረሃ የተለያዩ ነገሮችን ከቅቤ እስከ ወይባ የወሎ ጭስ የምትፈልጉትን ነገር ከኢትዮጵያ የፀጉር ቅባት፣ የምግብ ቅቤ፣ የፀጉር ቅቤ የተለያዩ ነገሮችን ማዘዝ ትችላላችሁ። ስልክ ቁጥር የምትፈልጉ ከቪዲዮ ስር እናስቀምጣለን። በዋትሳፕ በቴሌግራም እና በኢሞ ደውላችሁ የምትፈልጉትን ነገር ማዘዝ ትችላላችሁ። በምትፈልጉት አይነት በምትፈልጉት ዲዛይን እያዘዛችሁ እንዲሁም ደግሞ አገር ቤት ጋቢ የተለያዩ የእናቶች ትልልቅ ኩታዎች በነጠላ የሆኑ ጋንትኖችን ቀለል ቀለል ያሉ ጋቢዎችን እንዲሁም ደግሞ በሁለት ታጣፊ የሆኑ ጋቢዎችን የተለያዩ ብቻ የባህል ልብስ ከፈለጋችሁ ዘመናዊ ከፈለጋችሁ ሽፎን የተለያዩ ነገሮችን ፈለጋችሁበት ሀገር ድረስ ማዘዝ ትችላላችሁ። ይህን ቻናል ስትከታተሉ እስከ መጨረሻው አይታችሁ ላይክ አድርጋችሁ ከዚህ ከሚያገላብጣቸው ወይም ደግሞ ከሚያሳያችሁ ልብሶች የምትፈልጓቸው ካሉ ስክሪንሻት በማንሳት ፎቶ በመላክ እንዲሁም ደግሞ ቲክቶክ ላይ ያያችሁት ይሄ ቀሚስ አማረኝ የሚሰራልኝ ካላችሁ የምትፈልጉትን የልብስ አይነት ፎቶ አንስታችሁ በዛው ልብስ ተሰርቶ እንዲላከላችሁ ማድረግ ትችላላችሁ። አሁን ይሄ የሶስት እህቶቻችን የአራት እህቶቻችን ልብስ ነው። አንድ አይነት በጠገም አዘው ነው። እንግዲህ የትኛውም ሀገር ላይ ማድረስ ይችላል። ኢትዮጵያ የትኛውም ጫፍ እስከ ጫፍ ኢትዮጵያ ምድር ላይ ያደርሳል። እንዲሁም አረብ ሀገራት ሁሉም አረብ ሀገራት ላይ ሳውዲ አረቢያ፣ ዱባይ፣ ጅዳ፣ ኩዌት፣ ኳታር፣ ቤይሩት፣ ሉብናን ብቻ ሁሉም ሀገራት ላይ ያደርሳል ማለት ነው። የማያደርስበት ሀገር የለውም። አውሮፓ አሜሪካም እንደዚሁ በዛ ብላችሁ ካዘዛችሁ ማድረስ ይችላል። ከዚህ በፊት ምን ቪዲዮ ሰርቻለሁ። በተለይ አክሱም ልብሶችን የምትፈልጉ ካላችሁ ሀገር ውስጥ ወደ ትግራይ መላክ ከፈለጋችሁ ጎንደር፣ ጎጃም፣ ሸዋ እንዲሁም አዲስ አበባ ሁሉም ቦታዎች ላይ ኦሮሚያ ክልል፣ ደቡብ ክልል ብቻ የምትፈልጓቸውን የልብስ አይነቶች እስከ አፋር ድረስ መላክ ይችላል። ኢትዮጵያ የትኛውን ቦታ ላይ መላክ ይችላል። እናንተ የሚጠበቅባችሁ ልብሱን ፎቶ አንስታችሁ እንደዚህ በሶስት በአራት ሆናችሁ በአንድ አይነት ሆናችሁ ለማሰራት ከፈለጋችሁም እንዲሁም ደግሞ በተናጠል አንድ ልብስን ብቻ ማሰራት ከፈለጋችሁ ቤተሰቦቻችሁን ሰርፕራይዝ ማድረግ ከፈለጋችሁ የትኛውንም አይነት ልብስ ይሰራል። የሰርግ ቬሎ፣ የባልና የሚስት ካባ፣ ጋቢዎች ብቻ ሁሉንም ልብሶች ከፈለጋችሁ ከጊዜ ጥበብ ማዘዝ ትችላላችሁ። ያው ወንድ ስለሆነ ሴት አብሮት ስለሌለ እየለበሰ የሚያስተዋውቅለት ስለሌለ እሱ እንደዚህ በእጁ እያነሳ የሚያሳያችሁ ልብስ ሰው ላይ ተለብሶ ስታዩት በጣም ነው የሚያምረው። ምክንያቱም ምስክር ነኝ፣ በጣም ብዙ ልብሶች ሰርቶ ልኮልኛል እኔም። ስለዚህ እነዚህን ልብሶች እያያችሁ እኔም ምስክር ስለመሆን በጣም ብዙ ልጆች ገዝተነዋል፣ እኛ ዘነዋል። ከ25 ቀሚስ በላይ በሳምንት ውስጥ ሳውዲ አረቢያ እንኳን ልኳል። የህፃናት የአዋቂ እንዲሁም ሽፎን የተለያዩ ልብሶችን መጥለብ ትችላላችሁ። አድራሻውን የምትፈልጉ ካላችሁ ኮሜንት ላይ አድራሻውን ስጪ ብትሉ አድራሻውን ይጽፍላችኋል። ስልክ ቁጥሩን ዋትሳፕ፣ ቴሌግራም፣ ኢሞ እንዲሁም እኔን ብትጠይቁኝ ፎዚ ዩቲዩብ ነኝ ብትጠይቁኝ እኔ የምሰጣችኋለሁኝ። ስለዚህ ያው እሱ ኢትዮጵያ ስለሆነ ኔትወርክ ስለሚያስቸግረው ነው እኔ በድምጽ እየሰራሁ ያለሁት እንጂ ይህ ቻናሉ በሱ ቻናል የሚለቀቅ ነው። ጊዜ ዩቲዩብን ሰብስክራይብ በማድረግ አበረታቱት። በአሁኑ ሰዓት ሀገራችን ላይ ልብስ ቀርቶ የተለያዩ ስራዎችን ሰርቶ መብላት የማይችል ወንድ ነው ያለው። እንግዲህ ብዙዎቹ ከሴት የሚጠብቁ ከሴት የሚፈልጉ ናቸው ያሉት። ሰርቶ ራሱን መለወጥ የሚል ሀሳብ ያለው ወጣት ብዙም አናይም። ስለዚህ እንደዚህ ደግሞ የሚሰሩ ወንድሞቻችን ማበረታታት ግድ ነው። አሁን ይሄ ውት እንግዲህ ሴት ላይ ለብሰው ቢሆን ወይም ደግሞ እየተለበሰ ቢሆን እንዴት እንደሚያምር ውበቱ ይወጣ ነበረ። ግን እሱ ያው በእጁ ስለሆነ የሚይዘው ብዙም ውበቱ እንደዚህ ሊታያችሁ አይችልም እና ይህን ልብስ ከፈለጋችሁ እንደዚህ አሁን እህቶቻችን አራት ናቸው። እዛው አዲስ አበባ የሚቀር ልብስ ነው። እንግዲህ ልጆቹ ለብሰውት በውሃ የሚያልቅ ይሁንላቸው ብያለሁኝ። እናንተም የፈለጋችሁበት ሀገር የፈለጋችሁበት ቦታ የፈለጋችሁትን ልብስ መጥለብ ትችላላችሁ። እንዳልኳችሁ ወይባ ጭስ፣ እንዲሁም ደግሞ የፀጉር ቅቤ፣ የምግብ ቅቤ በጥራት እኔ ሰሞኑን ቅቤ እቀባለሁ እያያችሁ ነው።
ሙሉ በሙሉ እኔ እሱ የላከልኝን ነገር ነው የምጠቀመው። እንዲሁም ሽሮ በርበሬ ከፈለጋችሁ ብዛት የምትረከቡ ከሆነ ድስት፣ ጀበና፣ የተለያዩ ነገሮችን የሀበሻ ነክ የሆኑ ነገሮችን ላክልኝ ብትሉት ይልክላችኋል። ከእናንተ የሚጠበቀው ስልክ ቁጥሩን ታቀብላችሁ መደወል ብቻ ነው። አበረታቱት፣ ወንድማችንን እናበረታታው እላችኋለሁ። እንግዲህ እሱ ራሱም ደግሞ መግዛት የምትፈልጉ ካላችሁ እሱም ይሸጣል። ያው የእሱ ዋጋ ትንሽ ወዴት ይላል ከልብሱ ማለት ነው። እንዴ ወንድሜንማ በልብሱ ዋጋ አልሸጠውም። ስለዚህ ከልብሱ ወዴት ይላል እንጂ እሱም ይሸጣል፣ መግዛት ትችላላችሁ ማለት ነው። የእሱን ዋጋ እኔ ተምኜ ነግራችኋለሁ። የምትፈልጉት ካላችሁ እንግዲህ እተምነውና ነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው አይታችሁ እንዲታበረታቱትና ሰብስክራይብ ያደረጋችሁ ቪዲዮውንም እስከ መጨረሻው እያያችሁ አይዞ በርታ እንድትሉት ነው ዛሬ የመጣሁላችሁ የኔ ውዶች። እንደማታሳፍሩኝ ተስፋ አደርጋለሁኝ። በዛውም እናንተ ሀገር ቤት ቤተሰብን ሰርፕራይዝ ማድረግ ከፈልጋችሁ እንዲሁም ጓደኞቻችሁን ሰርፕራይዝ ማድረግ ከፈለጋችሁ ቤተሰቦቻችሁ እና አባታችሁን ካባ ማልበስ ከፈለጋችሁ የተለያዩ ነገሮችን ማልበስ ከፈለጋችሁ ጊዜ ጥበብ ምርጫችሁ አድርጋችሁ ሄሎ ብላችሁ ማዘዝ ብቻ ነው። በጥራት በፍጥነት ያደርስላችኋል። ስለዚህ ወንድማችን እንድታበረታቱት በዚሁ አጋጣሚ አደራላችኋለሁኝ። የፎዚ ዩቲዩብንም እናንተ አስተዋውቁ እኩት እዚህ እሱ ቻናል ላይ እንግዲህ አያችሁ የራሴንም እያስተዋወቅኩ ነው። ፎዚ ላይ አንዳንድ ጊዜ ይመጣል ኔትወርክ እምቢ እያለው ስለሆነ ነው። ሰብስክራይብ አድርጉት፣ አበረታቱት። በዛውም አዲስ አበባን ትጎበኛላችሁ። አዲስ አበባን ቪዲዮ ነው እንግዲህ እያሳየኋችሁ ያለሁት። ቀሚሱንም እያያችሁ አዲስ አበባንም እየጎበኛችሁ እንዲሁም ደግሞ የምትፈልጉትን ገበያ መገቤት መሸመት ትችላላችሁ። የፈለጋችሁትን አይነት ነገር እየገዛ የትኛውን ቦታ ማለት ይችላል። ባይ ባይ። መልካም ጊዜ